ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ውድ ቤተሰቦች ተከታተልት ቻናሌ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁት ጽጌረዳ ድራማ ክፍል 7 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ። አዲስ የሆናችሁ ቻናሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ እላችኋለሁ። ጽጌረዳ አይተ መስሎን እንግዳ ልመጣ ነው እና ምግብ አዘጋጅ ብለውታል። ከዛ ምግብ ሰርታ አዘጋጅቻ ወደ ጣውላ ሁሉም አዘጋጅቻ ከዛ ለአይተ መስሎን ሁሉም ነገር ጨርሻለሁ ትላለች። ከዛ እሺ ጽጌረዳ ይላታል። ከዛ እኔ እሄዳለሁ ጨርሻለሁ ስትላቸው ጨርሻለሁ ሁሉም ነገር ተዘጋጅተው ትላለች። ከዛ አሁን መሄድ ትችላለች ይሏታል። አይተ መስሎን ጽጌረዳ ትሄዳለች ማለት ነው። ከዛ መንገድ ላይ ስትሄድ ምርጥ ምርጥ የሆኑ አበባ ታገኘና ከዛ የቆጠፋት ያለች ተደፍታ የቆጠፈት አበባን የቆጠፈት ያለች የናስ ያገኛታል ማለት ነው። ሲታይ እሷ አልመሰላትም ነበረ። ከዛ ሲመጣ አጠገቧ ስደርስ ከዛ አንተ ነህ ትለዋለች። አዎ አንቺ ግን የሰው አበባ እንደሚያቀጣ ታውቃለሽ? ዝም ብለሽ አበባ ስላገኘሽው ትቆጥፋለሽ እንዴ ይላታል ማለት ነው። ወይኔ አንተ ነህ እኔ እኮ አላወቅኩም ነበረ ትለዋለች። ናስ ማለት ነው ጽጌረዳ። እኔ እኮ አበባ ሁሌ ቆርጬ ወደ እዝኔ አደርጋለሁ ስለለመድኩ ነው የቆረጥኩ ትለዋለች። ከዛ እንደዚህ እንዴ ይላታል የናስ ማለት ነው ጽጌረዳ። ከዛ እንደዛ ነው ስለለመድኩ ነው ትለዋለች። ከዛ እኔስ የፈለግኩ ነበረ ስፈልግህ ነው እየመጣህልኝ ትለዋለች ጽጌረዳ የናስ ማለት ነው። እኔም የፈለግሽ ነበረ ባለፈው ቀን የተገናኘንበት ቀን ቦታ ላይ ሁሌ ይፈልግሽ ነበረና አላገኘሁም፣ ዛሬ ግን አገኘሁሽ ይላታል የናስና ጽጌረዳ ማለት ነው። እዛን ቀን እኔ ወረቀትን ብዙ ነገር ጥለን የሄድኩና ከዛ ሳይሽ ወደ ድጋሚ ሲመጣ እዚህ ቦታ ላይ ምንም ላገኘሽ አልቻልኩም ይላታል። ጽጌረዳ ደግሞ እኔ እኮ እዛን ቀን እኔ አንስቼ ይዛለሁ፣ ግን ስሮጥ አንተን ለማግኘት ምንም አልቻልኩም። ከዛ በቃ ዝም ብዬ ወደ ቤት ይዘው ሄድኩ ትለዋለች። የመስሪያ ቤት መስታወቂያዎች መስናዎች ብዙ ነገር እዛ ጥዬ የሄድኩና ብዙ ነገር ነበሩ ይላታል ማለት ነው። የናስ የእኔ ንብረት ነው ይላታል። አዎ እኔ እኮ አጥቼህ ነው እንጂ እኔ አግኝቼ ነው ትለዋለች ጽጌረዳም የናስ። እዛ ውስጡ ብዙ ብር አለ ይላታል። ከዛ ኦረ ዶላርም አለ እና እዚህ ውስጡ ብዙ ነገር ነበረበት አለ፣ ሁሉም ከኔ ጋር ነው ያለና እሰጥሃለሁ ትለዋለች ጽጌረዳ የናስ። ከዛ ዘርፌ የጽጌረዳ እናት ታገኘዋለች። እንደዚህ የተነጋገሩ ያለው ማለት ነው። ከዛ ዘርፌ ትመጣለች። ዘርፌ ተናድዳ የሮጠት ትመጣለች። ከዛ አንተ ሁለተኛ የኔ ልጅ ጠገባ እንድትደርስ አልፈልግም ትለዋለች። አንተ ታክብራ ከሆነ ማን እናታ እንደዚህ ሄዳ ማንሳት አትፈልግም ነበረት የኔ ልጅ ትለዋለች ማለት ነው። ዘርፌ የናስ በጣም ተናድዳ በጣም ደንግጣ ማለት ነው። ወይኔ እናቴ እንደዚህ አይደለም ትላታለች ማለት ነው። ጽጌረዳ እማዬ ተረጋጊ፣ እንደዚህ አይደለም እማዬ ተረጋጊ፣ እንደምታስብ አይደለም ትላታለች። አንቺ ምን ሆነሽ ነው? አንቺ ጎረምሳ ስለነገርኩልሽ ነው እንደዚህ እየበሻጨሽ ያለው ትላታለች ዘርፌና ጽጌረዳ። እማዬ እንደዚህ አይደለም ቆይ ትንሽ ተረጋጊ ትላታለች፣ ትለምናታለች ጽጌረዳ።
ዘርፌም ምንም መረጋጋት አይቻለችም። በጣም የጨዋት ነው ዮናስ ማለት ነው። እዛ ዘርፌ በጣም ተናድዳ በጣም ዮናስ ትጮኻለች፣ ትሰድበዋለች። ሁለተኛ እኔ ልጅ ጠገባ ስትደርስ ህዝብ እየተሰበሰበት ነው የማዋረድክ ትለዋለች ማለት ነው። ዮናስ ምንድነው አልገባኝም ይላል ዮናስ ተደናግጠው ማለት ነው። በድንገት ስላገኛቸው በጣም ተደናግጠዋል ሁለታቸው ማለት ነው። ዘርፌም በጣም ስሜታዊ ሆናለች ተናድዳ ማለት ነው። ሁለተኛ የእኔ ልጅ ጠገባ ስትደርስ ህዝብ እየተሰበሰበት ነው የማዋረድክ ትለዋለች ዘርፌ ዮናስ ማለት ነው። ከዛ ጽጌረዳ በይዛ የሮጠት ተደለ እማዬ ተረጋጊ ትላለች ጽጌ የጨዋት ማለት ነው። ኧረ እማዬ እንደዚህ አይደለም እማዬ ተረጋጊ ትላታለች። ዝም በይ እኔ ነው የምልሽ ትላታለች ማለት ነው። ከዛ ተያይዘው ጽጌረዳና ዘርፌ ወደ ቤት ይሄዳሉ ማለት ነው። ዘርፌ ለጽጌረዳ ትጮኻለች፣ ትሰድባታለች። እኔ እንደዚህ ነው እያሳደግኩሽ፣ በየጎዳናው ከጎረምሳ ጋር ያቆምሽ እኔ እንደዚህ ነው እያሳደግኩሽ ይላል። ትሰድባታለች እና ትጮኻለች። ከዛ እማዬ እንደዛ ታደርጊ እንደዛ አይደለም ትላለች። ጽጌረዳን ለማረዳዳት ሞክሪ ትላታለች ማለት ነው። ዘርፌ በጣም ስሜታዊ ሆናለች። ምንም ተዳመጣ አልቻለችም ጽጌረዳ። እዛ እማዬ ለምን እንደዚህ ታርጊያለሽ? እማዬ እንደዚህ አይደለም ትላታለች። ቆይ ተረጋጊ ትላታለች። አንቺ እኔ እኮ ስልክ ተደውለ የኔ ፍቅረኛ ናች ነው ያለኝ። እኔ ደውለ ስናገራት እኮ ፍቅረኛ ናት ብሎ ነው ያልነገረኝ። አንቺ ምን ነው እኔ እንደዚህ ነው ያሳደግኩሽ ትላታለች ማለት ነው። ትጮኻለች እና ጽጌረዳ ዘርፌ አንቺ ደወልኩልሽ፣ ከዛ ግን ፍቅረኛ ነኝ ብሎ ነው የነገረኝ ትላለች ማለት ነው። ምን ፍቅረኛ ነው እንደዚህ የሚልሽ? እኔ ፍቅረኛ አይደለም እኮ እኔ እማዬ ተረጋጊ ትላታለች ማለት ነው። አንቺ ውሸታም አንተ ትዋሽኛለች፣ አይኔ እያየሁሽ ትዋሽኛለች፣ እኔ እኮ እያየሁሽ ነው ትላታለች ማለት ነው። ዘርፌና ጽጌረዳ ሌባ አንቺ ባለጌ ለምን እንደዚህ ታርጊያለሽ? እኔ እንደዚህ ነው ያሳደግኩሽ። ጽጌረዳ ደግሞ እኔ ሌባ አይደለም እኔ ባለጌ አይደለም እማዬ ተረጋጊ ትላታለች ማለት ነው። የኔ እናት እንደዛ አድርጋ ስላሳደገችን እኔ እንደዛ አይደለሁም ትላታለች ማለት ነው። ጽጌረዳውን ዘርፌ እናቷ ማለት ነው። ካላመንሽ እኔ ይቅርታ ጠይቅሻለሁ እማዬ፣ እኔ እዚህ ምንም አይነት አልደረኩም፣ እኔ እንደዚህ አይደረኩም፣ እኔ ይቅርታ አደርግልኝ እማዬ ትላታለች ማለት ነው። አንቺ ትላታለች ዘርፌ ማለት ነው። የጨዋታብን ጽጌረዳ እትዬ ጽጌረዳ ቤት ላይ ትጠራታለች ከክላሷ ማለት ነው። እስኪ ትንሽ እንትን ብሎኛልና እግሬ ትንሽ መሳሳ አደርግልኝ ትላታለች ቆጣ አደርጋ ማለት ነው። ከዛ ጽጌረዳ እንዴት ነሽ? ትምህርት ቤት አዲሱ ትምህርት ቤት እንዴት ነው የለመድሽ ነው ትላታለች እትዬ ጽጌረዳ ማለት ነው። አዎ አሪፍ ነው እትዬ ምንም አይልም አሪፍ ነው ትላታለች ጽጌረዳ። ልጅ ትምህርት ነው የሚወደና አንቺ ደግሞ እንደከ ስለሆነሽ በጣም በልክነት ነው የምትጠራት በእውነት እና አንቺ ደግሞ ጎብዝ ጠንክረሽ ለእናትሽ ጥሩ ውጤት አምጥተሽ ማደሰት አለባት ትላታለች። ከዛ እሺ ትላለች ጽጌረዳ። አንድ ነገር ልንገርሽ ትላታለች። አንቺ ትምህርትሽ ጎበዝ ስለሆንሽ እናትሽ በትምህርትሽ ብቻ እንድትደሰት አትችልም ትላታለች። ጽጌረዳም አዎ ትክክል ነሽ ትላታለች ማለት ነው። ነገር ልንገርሽ የእናትሽ ትልቅ ውለታ አለሽ። አንቺ እናትሽ ውለታ እንድትከፍያት ፈልጋለሁና አንድ ነገር ልንገርሽ ትላታለች።
ጽጌሬ ደግሞ እሺ ምንድን ነው ትላታለች ማለት ነው ለእትዬ። ሌላ እናትሽ እኮ ለአንቺን ለማሳደግ አላየችው መከራ ስቃይ ብዙ ነገር ነው እያሳለፈችው ትላታለች እትዬ ለጽጌረዳ ማለት ነው። አንቺ ለእናትሽ ራስሽ አስተካክለሽ ለእናትሽ ጥሩ ደረጃ ሀሪፍ የሆነ ማድረስ አለብሽ ትላታለች ማለት ነው እትዬ ለጽጌረዳ። እና አንቺ የሚታገቢው ሰውዬ ሀብታም የተረጋገጠ መሆን አለበት። እናትሽ በስንት መከራ ነው ያሳደገችሽ እና ሀብታም ሰው ነው ማግባት ያለብሽ ትላታለች ማለት ነው እትዬ ለጽጌረዳ ማለት ነው። ይኸውልሽ ጽጌረዳ አንድ ነገር ልነግርሽ ነው። አንቺ ልጇ ስለሆንሽ በልጇ ስለአማለችኝ እኔ ለአንቺ እነግርሻለሁ እና እሳ ናንቺ ክብሯን ሞራልን እንደተጎዳ ብያ አልነገረችልም እና አሁን እኔ እነግርሻለሁ ትላታለች። ጽጌረዳ ደግሞ ደንግጣ ማለት ምንድን ነው እትዬ ትላታለች። አንቺ ሞራልሽ እንድጠበቅ ብላ እንዳትጎድ ብላ ነው እንጂ ለአንተ ብላ ብዙ ነገር ራሳ እንድታጠፋ ሞክራ ነበረ ትላታለች ማለት ነው እትዬ ለጽጌረዳ። እትዬ ምን ያልሽኝ ነው ትላታለች ማለት ነው። አንቺ በዛ ወቅት ላይ አንቺ ሕፃን ስለነበርሽ ምንም አታስታውስም፣ ምንም አታውቂም ነበር። ግን ዘርፌ እዚህም ጊዜ ብዙ መከራ አልፋ ራሳ ለማጥፋት የሞከረት የነበረት ነው ትላታለች ማለት ነው። እናትሽ ራሳ ለማጥፋት ብዙ ጊዜ ሞክራለች እና ትንሽ የአእምሯ ትንሽ ህመም አጋጥሟት ነበረና ወደ ሕክምና ወስደ ነው ራሳ እንዲመለስ ያደረኳት ትላታለች ማለት ነው። ጽጌረዳም ደግሞ ወይ እትዬ ትላለች። ጽጌረዳ እኔ የሚነግርሽ እናትሽ ወይ ሌላ ሰው እንድትነግራት አልፈልግም። አንቺና እኔ ነው ብቻ ነው ማወቅ ያለብን። እኔ የእናትሽ ያለፈችው ችግር እንድታውቅ ብዬ ነው የነገርኩሽ እንጂ ሌላ ሰው ማወቅ የለበትም ትላታለች ማለት ነው እትዬ ለጽጌረዳ። ጽጌረዳ አሁን የሚነግርሽ እናትሽ የሚያሳዝን ነገር እናትሽ ያለችሽ ሁሉ ማድረግ አለብሽ። እናትሽ ሁለተኛ ራሳ እንዳታጠፋ ብላ ትመክራታለች እትዬ ለጽጌረዳ ማለት ነው። ጽጌረዳ ደግሞ እሺ እትዬ ትላለች። እትዬ ተረድሻለሁ፣ ገብቶኛል ሁሉም ነገር ትላለች። አደራ እያልኩሽ ነው፣ አደራ ዘርፍ እያለችሽ ሁሉም ነገር ማድረግ አለብሽ። የሚታገቢው ወንድ ሀብታም መሆን አለበት ያለት ትመክራታለች እትዬ ለጽጌረዳ። እና ጽጌረዳ አሁን የነገርኩሽ ሁሉ አደራ ነው የምልሽ፣ አደራ ያልኩሽ ነው። ከእኔና ከአንቺ ውጭ ማንም ሰው እንዳያውቅ አልፈልግም፣ እንዳይወጣ ከአፍሽ እንዳይወጣ ትላታለች። ጽጌረዳም እሺ እትዬ ትላለች። እትዬ ምንም ችግር የለም ማንም ሰው አያውቅም ትላለች ጽጌረዳ። ጽጌረዳ ክላሷ ገብታ ተነቻ። ከዚያ ዘርፌት መጥና ወደ ጽጌረዳ ጠብቃ ያለች። ከዛ ታለቅሳለች፣ የተፈቅፈቀ ታለቅሳለች። ጽጌረዳ ደግሞ ተነቻ ነው ተነቻ ያለች ትሰማታለች። ከዛ ታለቅሳለች። እንደዚህ የሆነች ወደ ስራ ተቆጥራ የምትሰራው ቤት ላይ አይተመስሉም ቤት ትመጣለች። እንደምን ዋላችሁ ትላቸዋለች።
ነብይና አይተ መስፍን ሳላ ቁጭ ብሎ እየጠበቋት ነው። መግቢያ ያዘጋጀው እዛ ቁጭ ብሎ ጠበቃት ማለት ነው። ከዛ ምንድነው ጋሽዬ አይተ መስፍን ትላለች ጽጌረዳ። ምን ሆናችሁ ሰላም አይደለም እንዴ ትላቸዋለች። ከዛ ነብዩ ምን ሰላም ነው አንቺ ግን ምግቡ ምን አድርገሽ ሰርተሽ ነው የሄድሽው ይላታል። ነብዩ ጽጌረዳ ምን አድርገሽ ነው ሰርተሽ የሄድሽው ይላታል። ከዛ ምን ሆነ ምግቡ ምን ሆነ ትላለች ጽጌረዳ። አይተ መስፍን አይ የኔ ልጅ ምን ሆነው ይላታል። አይተ መስፍን ምንድነው የኔ ልጅ ያን ያህል ጨው መጨመር አስፈላጊ ነበር ይላታል። እንዴ ትላለች ጽጌረዳም ደንግጣ ማለት ለምንድነው እንደዚህ ያህል ጨው የጨመርሽው? ትናንትና እየመጣ ጋሻ ብዙ ሰው ነበረ፣ ግን ከሁሉም ሰው ከአንድ ጉርሻ የጎረሰ ሰው የለም።